ሲቲ ያሸንፏል። ይሄ ማለት ነው ማሸነፍ አይደለም፣ ስቴትመንት። እኛን ያስፈራሩን። እግዚአብሔርን መላችሁ አርቴታን በግልጽ ነው የተናገሩት። ገባችኋ? አለንበት ታይትል ሬስ ውስጥ እኛንን ሊቨርፑል የሚባል ክለብ ታይትል ሬስ ውስጥ የለም ብሎ እንደዚህ ጽፎባቸው ነው የሄዱት። በቃ ምንም ጥያቄ የለውም። ምን አይነት ዊን ነው! ሃላንድ ፔናልቲ ስቶ አገባባቸው መልሶ። ሊቨርፑል ጭራሽ አልተጫወቱ። ዶኩ ማለት ነው እንዴት ነው የሚችለው እንዴ ብራድሊ ቪኒሲየስ ሎክ አድርጎታል ነበር እንዴ? ጠቆረበት፣ ይንደባለላል፣ ድንድር ያለ ሰው እንዲህ ምናምን። ኤፌ ምን አይነት ኤፌ ነው ያገባው? እኔ እኮ ደነገጥኩ እኮ። እንደዚህ ይቻላል እንዴ? ሲቲ በጣም ነው የሚያስፈራው፣ በጣም ነው የሚያስፈራው። የእውነት እማልዋሻችሁ ማለት ነው፣ በጣም ነው የሚያስፈራው። ሊቨርፑል ጭራሽ አይችልም። እኔ አሁን ከዚህ በኋላ ከሊቨርፑል ላይ ያለኝን ነገር በሙሉ አንስቻለሁ። ገባችሁ? ትክክለኛ የዋንጫ ተፎካካሪያችን ማንቸስተር ሲቲ ነው። ማንቸስተር ሲቲ ደግሞ ሲከተላችሁ ያስፈራል። ገባችኋ? ከኔ በላይ ደግሞ ማንም አያውቅም ሲከተል እንደሚያስፈራው። እፈራዋለሁ ሲቲ። ከኢንተርናሽናል ብሬክ መልስ ደግሞ ተጫዋቾቼ ሲመለሱ እንዴት እንደምንጠፈጥፋችሁ ታያላችሁ። ነው የምናደርጋችሁ። አለጣጠፉ ለየት ያለ ስለሆነ ማን ሁለተኛ ቪዲዮ ያስፈልገዋል። ገባችሁ? በስም ጠርቼ ነው አበሽቃችሁ። ኬብራውን የምትባዩ ማን ምን አባሽ ሆነሽ ነው ዊ አር ባክ ያልሽው? እኔ ዩ አር ባክ ሳልልሽ ዊ አር ባክ ምናምን ብለሽ እንዳታወሪ። ስለ ክለብሽ ነው ማስተምርሽ። ዝም ብለሽ ነው የምልሽን ስሚ። አርኒ ስሎት በቃ ገጠር ይግባ ወደ ፌኖርድ ማለት ገጠር ይግባ በቃ። አርኒ ስሎት ገብቶ ግራ ገብቶ አርኒ ሎስት ነው ገባ አይደል? ሎስት ቲቪ ሾው ነው የሆነው። ዘ አዘርስ ነው የሆነው ሎስት ውስጥ ማለት ግራ የገባው ማናጀር ቴንሃግ ተከሽኖ ወፍራሙ ቴንሃግ እንዳንለው ራሱ ማለት ነው በጣም ተጨንቆ ሊከሳ ነው። ቴንሃግን አምጡት። በእርግጠኝነት ነው የምላችሁ ቴንሃግ እኮ የሆነ ነገር ይቀይራል። ምንም ነገር አይቀይርም። አሁን ምን አለ በሉኝ። የበለጠ የሚያቃጥላችሁ ማለት ፕሬስ ኮንፈረንስ ላይ ይመጣና ጎሉ ስለተሻረብን የጨዋታው ቴምፖ በጎሉ ምክንያት ተበላሸ ምናምን ማንም እኮ አይችልም ነበረ። ማንም ከሲቲ ክሬዲት መስጠት ያለበት ተጫዋቾች ኦብቪየስሊ ሮቦቱ ሊቲየም አዮን ባትሪ ነው፣ አያልቅም ባትሪው። እናስብበታለን እሱ። ዶኩ ምንድነው ነው? ዶኩ ምንድነው ነው? ቸርኪ ደግሞ አንቺ ናሆም ሳክሳም ዝም በእናትሽ። ምንም ኳስ ከሌለ የሚራመድ ሰውዬ ስለ ቸርኪ እንዳታወራ ካሁን በኋላ ስለ ቸርኪ እንዳታወራ። ሌላ ደግሞ ከማን ነበረ? ሶቦስ ላይ ምርጥ ነው፣ ምርጥ ተሸናፊ ነው። ሶቦስ ላይ ምርጥ ተሸናፊ። ሌላ ማን ነው? የሊቨርፑል ሌላ ሙሉን አትችሉ። ደጋፊው በተለይ አይችልም። ብዙ አወራ። እኔ ሊቨርፑል ኢዝ ባክ ሳልል ምን አባውነ ነው ሊቨርፑል ኢዝ ባክ የምትለው? እኔን የምነግርህ እኮ ላስት ሲዝን አርኒ ስሎት ዋንጫ ይበላል ብሎ የነገረህ ማን ነው? እኔ እኮ ነኝ። ገባህ? ዘንድሮ ደግሞ አርኒ ስሎት ይባረራል እንዳልል ካልኩኝ ሀፕን ያደርጋል። ታውቀዋለህ? ካልኩኝ ሀፕን ስለሚያደርግ ማለት ስርዓት ያዝ። ሼባው ተለጠፍሽ። አሁን ጸጥ ነው። ከየክፍለ ሀገሩ እንዳትጮህብኝ ጸጥ። ልክ እንደናንተ ስሎትም ገጠር መግባት አለበት። ማን ሲቲ ሊቨርፑልን ዴድፑል አደረገው። ዴድፑል ማን አርኒ ሎስት ስዊሚንግ ፑል ማን እዚህም ያለው የሲቲ ደጋፊ መቀለጃ አረጋችሁን እኮ ማን። ማግባት አትችሉም። የተሰረዘባችሁ ኳስ ቶ ማን። አሁን ኔክስት ጌም አናዘር ዋን እንደምንጠብቅ ይሄ መጀመሪያ ስለሆነ ባለፈው አቋርጠነዋል። ዊ አር ባክ ምናምን ነገር አልሽው። ምን ባክ ሻት ነው? ባክ ሻት እኮ ነው የተሰጠ። ተለጠፍክ፣ ጀርባህን ሰበሩት። ከማን ዩናይትድ በታች ነህ? ትክክለኛ መላጣ እኔና ጋርዲዮላ ብቻ ነን። ኖርሞር መላጣ እኔ በማያገባኝ ለምን የሰውዬ ይፎክርብኛል? እኔ እኮ አያገባኝም። አንተ ስለማትችል ነው የሚቀለድብኝ። እኔ ለምን አወራ? ምን አይነት አለጣጠፍ ነው የተለጠፍከው? በልቅጠው እኮ ነው የለጠፉ። በልቅጠው ለጠፉ። ማን አሁን ማን ነው? አርኒ ሎስት ማን ፕሬስ ኮንፈረንስ ላይ ይመጣና ያበደ ሰበብ ጎሉ ቢገባ ጎሉ ባይሻር ብኖር የጎሉ ቴምፖ ስለተቀየረ ምናምን ይሄ ሰበብ ፑል ዴድፑል ነሽ። በቃ አንቺ ዴድፑል ቱ ነሽ። ምን አይነት ማረጀለ እሺ። ሃንግማኑ ራሱ ጠርቼ ማስቋጠር ማን ቶሎ ልውጣ። በቃ አንተ ሌላ ነገር እንዳትበላይ ቶሎ ልውጣ በቃ። ወይኔ በእናትህ ማን ሲቲ ይችላል፣ ዶኩ ይችላል። ላይቭ የነበረ ሰው እኔና አረርኪ ለሃንግማን እያስረዳ ነው ነበረ ዶኩ እንደሚችል አስመሰከረ። አስረድተነው ፈርስት ሃፍ እንደጨረስን ማነው ሰከንድ ሃፍ አስመሰከረ። ማን በአሁኑ ሰዓት ቶፕ 3 ዊንገርስ ኢን ዘ ወርልድ ዶኩ ነው። እየተሳሳተ ራሱ ማነው የተሳሳተውን ብቻ አስበው ውስጥ ያውላ ተሳስቶ ያውላ ቻንስ ክሬት ኤቭሪ ሲንግል ታይም ብራድሊን ህፃን ልጅ 19 ዓመት ልጅ አስመሰለው። ዲቤክ ይሄንንም ቪዲዮ ሴቭ አድርጊው ትበቀኛለሽ። ይሄንን ቪዲዮ ሴቭ አድርጊው። ዱቄት ይወሽ ሰውዬ ጎን ለጎን ሁለት ሊግ ለምን አጫውቱን ምናምን አልሽ? ጎን ለጎን
ቻምፒየንሺፕ ጎን ለጎን ቻምፒየንሺፕ እና ካራባኦ ካፕ ትጮሻለሽ አንቺ ያድክም ዝም በይ ቪዲዮ እንዳሰሪብላ ቪዲዮ ሁላ እንዳሰሪ በቃ ጸጥ ነው ማለት አለብሽ ማድሪድን በአቦ በስላሴ ብለሽ ስታሸንፊ አቋምሽ የተመለሰልሽ መስሎሽ ነበር አንቺ አሮጊቷ እንደው ዛሬ ተርፈሻል በሶስት ተፋቱሽ ተርፈሻል ነው የምልሽ እንደው ፈጣሪ ረድቶሽ በሶስት ብቻ ተፋቱሽ እንጂ የዘነበው ዝናብ አንቺን ብቻ ነበር የሚቀጠቅጥሽ አንቺን ብቻ አረ ከዘረዛችሁ ካልሆነ ግቡ አትሮጡም እኔ እንደ ሐሳብ 11 ሆናችሁ ከምትጫወቱ ሌላ 11 ይጨመርላችሁና ዊልቸር ይሰጣችሁና እየተገፋችሁ ተጫወቱ አረ ቢስሚላ ሞራል የሚባል የሌላችሁ ተርፈሻል ነው ምን ይዛል ተርፈሻል ይሄ ግን ለማመን እየከበደኝ ነው 3-8 ማን ነው ማንቸስተር ሲቲ ወይኔ ሊቨሪ ጉድ አደረገኝ ዛሬ ከዚህም በኋላ ካሰ የሚባል ደግሞ አንቺ የደከምሽ ሼባ ዛሬ ሽንጤን ገትሬ ነው የቋጠርኩት ለጎረቤቴ ጎረቤት አያሳፍርም እንደዚህ አይነት ምርጥ ጎረቤት ነው ያለኝ እኔ በሜዳሽ መጥቼ ነው ይልጠልጥኩሽ እሱ በሜዳው ለጠለጠሽ ታባሽ እኔ አሁን ካንቺ በላይ ነኝ አታወርጅኝም አንቺ የደከምሽ ሼባ ዘንድሮ እኮ አትችይም እኮ ሳላይት አለ ኦራይሊ እኮ ምጥጥ እኮ ነው ያደርገው ምጥጥ ይሄ ጩጬ ማለት ነው ይሄን የ30 የ40 ዓመት ሽማግሌ ምጥጥ ምን አባሽ ታመጫለሽ አትችይም ዘንድሮ ማለት ነው ከኔ በታች ሆነሽ ነው የምትጨርሺው ነግሬሻለሁ አንቺ የደከምሽ ሼባ ማለት ነው ሁለት ጨዋታ ስታሸንፊ እዚህ ላይ ነው ወጣብሽ ነግሬሻለሁ ሃላንድ ተጫወተብሽ አክሮባት ምናምን እየሰራ ታባሽ እንግዲህ እንደምታዩት ማለት ነው በቲፎዞ ቤት በጎስት ጋር ተገኝተን ማለት ነው ሊቨርፑል ከሲቲ ጨዋታ አለው ተብሎ የተገኝቻለሁ ጨዋታው ይጀምራል መሰለኝ የሲቲ የሊቨርፑል ጨዋታ ማለት ነው እስኪ ሆነ ገርበላቸው ጎስት እንዴ ጨዋታው ሊጀምር ነው መሰለኝ አረ ከሊቨርፑል ብለው ካምናው ትርፌ ጋር አጋጠሟቸው ማን አረ ዴድፑል ነው ማን ቴና ጊዜ ምን ይሰራል ቴና ተነሽ ነው አረ ቴና አረ ሊቨርፑል አረ በቃ ገጠር ግባ ስሎት በቃ ገጠር ግባ ምንም አትሰራም እዚህ ማለት ነው አረ በስማ አረ ሲቲ እንዴ እንደዚህ አውሬ ሆናል ሊቬ ደግሞ ወዴት እየሄደ ነው ሼባው ወዴት እየሄደ ነው አረ የሼባው ነገር የምር እንዴ 3-0 ወስዶ ምን አይነት ጎል ነው የገባው ደግሞ ኒኮ ጎንዛሌስ ዶኩ ሃላንድ አረ ሊቪ ወዴት እየሄደ ነው አረ ሊቪ አሁን ባገኘውክ በእናት እንዲደክመ ለማንም እየሰጠንም ባገኝ ወይኔ አሁን ነው አንተን መቀበል በደክምክበት ሰዓት አረ ሊቨርፑል ነው የገረመኝ ነው ሊቨርፑል ነገር ሲቲ አውሬ ሆኗል አርስዬ መጣልሽ ሲቲ አይሰማም በዚህ ዓመት ማርያምን አይሰማህም አረ የሼባው ነገር ግን ነው እኔ አረ ግፍ ነው ነጥብ ይጣላል እንደዚህ ግን አይጣልም አረ ሲቲ ከብራል ፋሚሊ ዛሬ ትሬኒንግ እየሰሩ እያዩዋቸው ከባድ ነው ለሊቨርፑል ያሰጋዋል በጣም የሚያሰጋው ዶኩ የሆነ ቀይ ለባሽ 12 ቁጥር ማለት ነው ሲያለፈው በቃ መግቢያ መውጫን ያሰጠው መቤቴ ወገቡን ቁርጥጥ ጠርዘው በቃ ከዚህኛው የሆነ ቀይ ለባሾች ውስጥ ያየሁት ደህና 8 ቁጥር ነው 8 ቁጥር ለባሻቸው ይችላል አሪፍ ነው ሊቨርፑል የዚህ ሳምንት አራፊ ቡድን ነው መቼ ነው ጨዋታውን የሊቨርፑል ቀልዱን ተወትና የሊቨርፑል ጨዋታ መቼ ነው እንዴ ተጫወተው ጂል ደንጋራ አለ ሊቨርፑል ፋሚሊ ጨዋታው መቼ ነው ከሲቲ ጋር ሲቲ ዛሬ ተጫውቷል ከሆነ ቲም የሆነ ቀይ የሚለብሱ ቲሞች ጋር ከሱ ጋር ተጫወተ ሊቨርፑል ጋር መቼ ነው ማለት የምፈልገው ብቸኛ ነገር ሲቲ ይገባዋል ችሎን ያሸነፈው ዶኩ የተባለ ተጫዋች ምን አስጭሰው እንዳስገቡብን አላቅም ልጁ ሌላ አይነት አጫወት ነበር ሲጫወት የነበረው ዶኩ የተባለ ተጫዋች ኬት እንዳመጡብን ሁላ አላቅም ምን አስጭሳችሁን ያስገባችሁት ብቻ ግን እኔ ትችላላችሁ ይመቻችሁ ይሄ ድል በደንብ አድርጎ ይገባችኋል በአንፊልድ ግን እንገናኝ ጨርሻለሁ አሮጊቷ
የወያለውንም ድርበሽ እየተለጠለጥሽ ነው እንዴ? ለዛ ነው ወያለው አልለጠለጥም ያለኝ። አረ ዝም ብለሽ እንዴ አትለጠለጥ። ስንት ነገር አለ። አባላዛር አለ፣ አላዛር አለ፣ አቤኔዘር አለ፣ ስንት ነገር አለ። እስቱላ አለ፣ እንትና አለ። አረ ተረ በፈጣሪ ስም ማቺ ኮነና ፓሪስ ኢትዮጵያ ሊግሽ ምናምን ትጮቻለሽ። እኔ ምን አይነት ቀልድ ሊጋችን አታዋርጂ ወራዳ። ምን የወረደ ፐርፎርማንስ የወረደ በቃ ወኔ ያጡ ሲጀመር የዛሬውን 3 ነጥብ ሲቲ 1.5ቱን ለዳኞቹ ማካፈል አለበት። ነጥቡን ተጋርቶ ነው የወጡት ከዳኞቹ ጋር። ምን አይነት ዳኝነት ነው? እንዴት ነው የሮበርትሰን ኳስ የሚያሽረው? በዛ በኩል አይደል ዶናሩማን እኮ አልከለለውም እኮ ፔናልቲውን አዳንን። ምንድነው እየተካሄደ ያለው? ምንድነው ኦን ታርጌት መሞከር 70 ምናምን እንጠብቅ። እኔ ቀድሜ ቪዲዮ ስሰራ ነው ማይሳካለት ብዬ አልሰራውም። ያው ነው እንዴት እንደሚያስጠላ እርር ነው ያልኩት። እንደዚህ አትጮቱ። ለቡድኑ ክብር ይኑራችሁ። ወይ ቢሬ ሊቨርፑል ፋኖች በዚህ ሰዓት ወይ ቢሬ ከፍቅርና ከገንዘብ ብትሏቸውና ፍቅር ነው የሚሏቸው። ገንዘብ ምንም እንደማያመጣ አይተውታል። እንዳትስቁ። ቪዲዮ ለመስራት ያክል ነው የመጣሁት። ሁላችሁም ጋይስ ቃና ቤት ላይ ከ100 ብር ጀምሮ ዲፖዚት ስታረጉ ከዛ በኋላ በኳስና በፈጣን ጨዋታ ሲጫወቱ 1 ዕጣ ያገኛሉ። ተደጋጋሚ ዲፖዚት ባደረጉ ቁጥር ደግሞ ተጨማሪ ዕጣዎችን ያገኛሉ። የሚያሸልመው ደግሞ 1 ሚሊዮን ብር ነው። ዕጣው ህዳር 30 ይወጣል። ሁላችሁም በቃና ቤት ላይ ተዝናኑ። ይመቻችሁ። ወይ ቢሬ ሼባው እስካሁን ማለት ነው ለማንም ስትሰጪ ቆይተሽ ማለት ነው ለእኔ ሰው ነው ወይ ልትከለኪኝ? ይሄ ነው መከልከል። ለጥፌን የጣልኩሽ ፔፕ ማለት ነው። ዛሬ ከስንት ጋር አርሰናል ደጋፊ አፍ እንዳወጣኝ ብታቅ ማለት ነው። የመጀመሪያው ሹቶን ታርጌት እንኳን የሞከሩብን ማለት ነው 76ኛው ደቂቃ ላይ ነው። ምን አይነት ማለት ነው የባክ ፎርማችን የተስተካከለው በቃ ስራ ማለት ነው። ሃላንድ ንቀዝ ነው አንዱ ጎል አግብቶ እንደዚህ የሚወጣው ማለት ነው። እንችላለን፣ ሁሌም እንችላለን። ሚዜ ተዘጋጂ አርሰናል